ሰላም የፒቢኤስ ኢትዮጵያ ተመልካቾቻችን በቡክ ሪቪዋችን ተመልሰናል። በዛሬ ቪዲዮአችን የምናየው The Subtle Art of Not Giving by ማርክ ማንሰን ይሆናል ማለት ነው። You are not special በሚለው ፓርት እንጀምራለን። እስከ ቪዲዮ መጨረሻ አብራችን ቆዩ። በሀገራችን ኢትዮጵያ እንግዲህ የተለመደ ነገር አለ። መከበር እንፈልጋለን። የተለየ ሰው እንደሆነ እንዲሰማን እንፈልጋለን። ሰውም የተለየ አድርጎ እንዲቆጥረን እንፈልጋለን። የተለየ ጥቅም እንደምንሰጥ አይነት ሰዎች አድርገን ልናስብ እንችላለን ራሳችንን። ግን መጽሐፉ የሆነ ዜና ይነግረናል። You are not special እናንተ የተለያችሁ አይደላችሁም። ይሄ ዜና እንግዲህ መጥፎ ሊሆን ይችላል ለአንዳንዶቻችሁ ጥሩ ዜና ሊሆን ይችላል። ግን ምን ማለት እንደሆነ አብረን እናያለን ማለት ነው። እንግዲህ ባህላችን ምንድነው የሚያስተምረን? የሚያስተምረን ምንድነው? I am unique ወይም እኔ የተለየው ነኝ፣ ከሌሎች እለያለሁ። ኦፍ ኮርስ ከሌሎች ትለያለህ። ሁሉም ሰው አንድ አይነት አይደለም። ኦፍ ኮርስ ከሌሎች ትለያለሽ። ሁሉም ሴት አንድ አይነት አይደለም። ነገር ግን የተለየ ከሌሎች ኤክሰፕሽናል የሚያደርግሽ ነገር የለም ማለት ነው። ወይም ኤክሰፕሽናል የሚያደርግህ ነገር የለም ማለት ነው። ሞስት ኦፍ አስ አር አቨሬጅ በት ጭንቅላታችን ውስጥ ምን የሚል ነገር አለ? እኛ የተለየንን፣ እኛ በዚህ መንገድ መከበር አለብን። ሰው የሆነ ነገር ሲለን እንዴት እኔን ማን እንደሆንኩ እኮ አታውቅኝም። You guy, you are nobody. You are not special. የተለያችሁ አይደላችሁም። እኔን እንዴት ትናገርኛለሽ? እኔ ማለት እኮ you are no one. መጽሐፉ የሚለው ይሄንን ነው ማለት ነው። The tyranny of exceptionalism በሚለው ፓርቱ ላይ ይሄንን ያስቀምጣል። ሞደርን ካልቸር ወይም ዘመናዊ ባህል በጭንቅላታችን ውስጥ እንድናስብ አድርጎ ይሄንን ነገር የበለጠ እያስፋፋው ይገኛል። እንግዲህ ራሳችንን የተለየ አድርጎ መቁጠር፣ ራሳችንን ዩኒክ አድርጎ ማሰብ፣ በጣም ኢምፖርታንት አድርጎ ማሰብ በጣም ብዙ ኔጌቲቭ ፓርት አለው። ጥቅም እንዳለው አውቃለሁ፣ ግን በጣም ኔጌቲቭ ፓርቶች አሉ። ስለዚህ ምንድነው ጉዳቱ የሚለውን እስኪ እንይ። የመጀመሪያውና ዋነኛ ጉዳት ምንድነው? ከስህተቶች መቼም አትማርም። ከስህተትሽ መቼም አትማሪም ማለት ነው። ምክንያቱም ስህተትሽን አትቀበይም። እኔ የተለየው ነኝ፣ እኔ ትክክል ነኝ ሁሌም አም ስፔሻል አም ዩኒክ ብላችሁ ስለምታስቡ ሰው የሚሰጣችሁን ኮመንት አትቀበሉም ማለት ነው። ስህተት ብትሰሩ ራሱ ስህተታችሁን አታምኑም። ሁልጊዜም ጀስቲፋይ ለማድረግ ለመከራከር፣ ስህተት እንዳልሆናችሁ ለማሳመን የምትሞክሩት። ምክንያቱም እናንተ የማታጠፉ ይመስላችኋል። እናንተ ዩኒክ የሆናችሁ ስፔሻል የሆናችሁ ስለሚመስላችሁ አትማሩም ማለት ነው ከስህተታችሁ። አንድ ሰው ደግሞ በህይወቱ የተሻለ ነገር እንዲያገኝ፣ የተሻለ ለውጥ እንዲያገኝ ሁሌም መማር አለበት ከሌላው። አንደኛ እሱ ነው። ሁለተኛ ሳብሚት ማድረግ አትወዱም። ትንሽነት ይመስላችኋል። ለሌላው መታዘዝ ወይም ደግሞ ሌላው የሆነ ነገር ማድረግ፣ እንደውም ዝቅ ብሎ መማር ከሌሎች ምን ይመስላችኋል? ትንሽነት ይመስላችኋል። አንተ ማን ስለሆንክ ነው የምታስተምረኝ? አንተ ማን ስለሆንክ ነው የምታርመኝ? አንተ ማን ስለሆንክ ነው እንደዚህ? we say that ለምን እናውቃለን። እኛ የተረዳን ሰዎች ነን። ይሄን ብለን ስለምናስብ፣ እኛ እንደዚህ ነን ብለን ስለምናስብ ሁሌ የምንገኘው ምን ስናደርግ ነው ማለት ነው? መታዘዝን፣ ከሌሎች መማርን እንደ ትንሽነት እየቆጠረን እንመጣለን ማለት ነው። which is bullshit. ምንድነው የሚለን? ይሄን ነገር ማስወገድ አለብን ማለት ነው። ሌላው ደግሞ ምንድነው የሚያመጣው ችግር? ንዴት። ምክንያቱም ቶሎ ነው የምንናደደው አይደል? ኢምፖርታንት ነን ራሳችንን ወይም ትልቅ ነን ምናምን፣ እኔ እኮ ምናምን፣ እኔ እንደዚህ አይነት ሰው ነኝ ምናምን አርገን ራሳችንን ሁሌ ሲሪየስ እያደረግን ምናምን በምንሄድበት ሰዓት ምንድነው የሚገጥመን? ትንሽ ነገር ራሱ ክሪቲሳይዝ እንደረግ ትንሽ ነገር ራሱ ሲገጥመን ኦፌንድድ በቃ እንናደዳለን፣ ስሜታዊ እንሆናለን። በውጭ ባናሳይም ስሜታችን ውስጣችን በጣም ይረበሻል። ለምን? እኔ እንደዚህ ያክል ነኝ ኢምፖርታንት ነኝ ብላችሁ ታስባላችሁ። ሰው ደግሞ ያን ያክል ኢምፖርታንት እንዳልሆናችሁ ሲነግራችሁ፣ ወይም ደግሞ በሰው ዘንድ ያለውን ደግሞ እውነት ስታዩ ያን ያክል ኢምፖርታንት እንዳልሆናችሁ ሲገባችሁ ትጎዳላችሁ። ምክንያቱም መቀበል ስለማትችሉ ማለት ነው። ቶሎ ነው የምትናደዱት ማለት ነው። ያ ራሱ አደገኛ የሆነ ጉዳት ነው ማለት ነው። እና ደግሞ ስህተታችንን ስለማናምን ሌላው ላይ ነው ወቀሳ የምናቀርበው። ኢንጆይ ማድረግ ባለብን ሰዓት ኢንጆይ አናረግም። የሆነ ቀለል ያለ ነገር ቢኖር ሄደን ከልጆች ጋር መጫወት፣ መንገድ ላይ ለምሳሌ ሄደን ቢሆን ለምሳሌ መጫወት ብንፈልግ፣ ኦር ደግሞ የሆነ ነገር ማድረግ ብንፈልግ እኔ እንዴት ይሄን አደርጋለሁ? እኔ ማለት እኮ እንደዚህ ነኝ፣ እኔ እንዴት እንደዚህ ምናምን የሆነ ሰው ቢሰድበን ኦር የሆነ ሰው የሆነ ነገር ቢያደርገን
ኦኬ የሆነ ነገር ቢገጥመን እንዴት እኔ እኮ ምናምን which is አያችሁ ወዴት እንደሚመራን ምን ያክል ኔጌቲቭ እንደሆነ። ይሄ ማለት ራሳችሁን ጣሉ፣ ራሳችሁን ተው፣ ጥቅም የሌላችሁ ሰዎች ናችሁ ማለት አይደለም። ሁሉም ሰው ጥቅም አለው። ኦኬ ሁሉም ሰው ፖዚቲቭ የሆነ ነገር አለው። ኦኬ ግን ሄልዚ ይሁን ነው፣ ጤናማ ይሁን ነው። ጤናማ በሆነ መንገድ ነው ራሳችሁን ሃንድል ማድረግ ያለባችሁ እንጂ ጤናማ ባልሆነ መንገድ ይሄን የሚያክል ኢምፖርታንስ ሰጣችሁ ለራሳችሁ በጣም ከፍተኛ ጥቅም እንዳለው ሰው ምናምን። ፍራንክሊ ስፒኪንግ the universe doesn't care። ኦኬ ዓለማችን ኬር እንደማታረግ ታውቃላችሁ ብዬ አስባለሁ። ሞታችሁ እንደማንም ሰው አፈር ነው የምትሆኑት። nobody cares። ከሆነ ጊዜ በኋላ ትረሳላችሁ፣ ትንሽ ቆይቶ ምናምን። እንደውም በንጋታው ሊሆን ይችላል የምትረሱት። ታውቃላችሁ እንግዲህ ብዙ አርቲስቶቻችሁን ከሞቱ በኋላ ይወራል ምናምን፣ ይጮሃሉ ምናምን። ከዛ በሳምንቱ በሁለት ሳምንቱ ኤቭሪባዲ ወደ ራሱ ህይወት ነው አይደል የሚመለሰው። that's fact። እና ለራሳችን የምንሰጠው ኢምፖርታንስ ይሄን ያህል ትልቅ መሆን የለበትም። ኦኬ we are average ማመን አለብን። እንደማንም ሰው ተራ ሰው መሆናችንን ማመን አለብን። ኦኬ ተራ ሰው መሆን ማለት መጥፎ መሆን አይደለም። ኦኬ ምንድነው የምንጠቀመው? we are just normal people, we are just average የሚለውን ስንቀበል ምንድነው በህይወታችን ደግሞ የሚመጣው ፖዚቲቭ ነገር የሚለውን ደግሞ እናያለን። ኦኬ ምንድነው የመጀመሪያውና ዋነኛው ጥቅም? ትማራላችሁ፣ ከሌሎች ትማራላችሁ፣ ከህይወት ትማራላችሁ፣ ስህተታችሁን ትቀበላላችሁ። ኦኬ የሆነ ሰው እንደዚህ ነህ አንተ ይሄን አስተካክል ሲላችሁ ታስባላችሁ። ኦ እንደዚህ አይነት ሰው ነኝ ለካ፣ ይሄንን እያደረግኩ ነበር ለካ፣ ያ ነገር ስህተት ነው ማስተካከል አለብኝ። ራሳችሁን ኢምፕሩቭ ታደርጋላችሁ፣ ትቀበላላችሁ። እኔ አልሳሳትም፣ እኔ እንደዚህ ኢምፖርታንት ነኝ ምናምን ስለማትሉ ማለት ነው። ቀጣይ ደግሞ አትናደዱ። ዝም ብላችሁ በትንሹም በትልቁም አትናደዱ። በማያገባችሁ የገባችሁ ምናምን አትፈተፍቱ። ዋይ? ምክንያቱም ማትናደዱበት ምክንያት ኢምፐርፌክት እንደሆናችሁ ታምናላችሁ። ኦኬ ብዙ ስህተት እንዳለባችሁ ሰው መሆናችሁን ታውቃላችሁ። ስህተት እንዳለባችሁ ታውቃላችሁ ማለት ነው። ሰው ደግሞ ሁሌም ስህተት ይሰራል። ኦኬ ስለዚህ ኢምፐርፌክት ነኝ የሚለውን ትቀበላላችሁ። ስለዚህ ሌላኛው ጥቅም ምንድነው? you will stop performing ማለት ነው። ፐርፎርም ማድረግ ታቆማላችሁ። መኖር ትጀምራላችሁ። አክት ማድረግ ታቆማላችሁ። በጣም ኢምፖርታንት ነኝ፣ በጣም ትልቅ ነኝ፣ በጣም እንዲህ ነኝ ብላችሁ ስታስቡ ለሰው የምታሳዩትን ነገር ትጠነቀቃላችሁ። በጣም አክት ነው የምታደርጉት። ተዋሻላችሁ፣ ታስመስላላችሁ ሌላው ሰው በጣም ክብር እንዲሰጣችሁ። ምክንያቱም የምታስቡት ምንድነው? እኔ በጣም ቢግ ዲል ነኝ፣ እኔ በጣም እንዲህ ነኝ ብላችሁ ስለምታስቡ አንዳንድ ነገሮችን ይሄማ ትንሽ ነገር ነው፣ ይሄማ ትናንሽ ነው ብለን አናረጋቸውም ማለት ነው። ኦኬ ለዚህ ፐርፎርም ማድረግ፣ አክት ማድረግ፣ ማስመሰል እናቆማለን ማለት ነው። ተራ ሰዎች መሆናችንን ስናምን፣ ተራ ሰው መሆናችንን አክሴፕት ስናደርግ፣ ኦኬ ሰዎች ጋር ኢዝሊ እንግባባለን፣ ለሰዎች ሀሳብ ሼር እናደርጋለን፣ ስህተት ሲኖር እንቀበላለን። ኦኬ ሶ ዲስ ማች ነው ጥቅሙ ማለት ነው። ኢትስ ቬሪ ቬሪ ኢምፖርታንት። ስለዚህ you are not special የሚለውን ነገር ስንቀበለው ሜንታሊ እንጠቀማለን፣ ከሰው እንማራለን፣ ስህተታችንን እንቀበላለን። ኦኬ ከሰው ጋርም ጥሩ ሪሌሽንሺፕ ይኖረናል፣ እንማራለን፣ ራሳችንን ሁሌም ኢምፕሩቭ እናደርጋለን፣ አፕዴት እናደርጋለን፣ ሪስክ እንወስዳለን፣ ነገሮችን ሪስክ ወስደን እናደርጋለን። ምክንያቱም ፌለርም መጥፎ እንዳልሆነ እንማራለን ማለት ነው። ሰው ነን፣ ፌል እናደርጋለን፣ ስህተት እንሰራለን። ኦኬ ያንን እንቀበላለን። ሰው የሆነ ነገር ሲናገር ኦፌንድድ አንሆንም። ምክንያቱም እውነትን ሊሆን ይችላል፣ እውነት ስህተት ሰርተን ሊሆን ይችላል፣ እውነት አንዳንድ ማይረቡ ነገሮች አድርገን ሊሆን ይችላል። እንዴት እኔ ያደርጋለሁ እኔ አላደረግኩም። ኦኬ ያን አይነት ነገር አናደርግም ማለት ነው። ፐርፎርም ማድረግ እናቆማለን። ማስመሰል፣ ሰውን ለማስደሰት ኦር ደግሞ ለራሳችን የምንሰጠው ትልቅ ቦታ አለ። ጃያንት ነን በጣም ትልቅ ነን ብለን ስለምናስብ ያንን ትልቅነት በሰው ጭንቅላት ውስጥ ለመፍጠር እድሜ ልካችንን እናስመስላለን ማለት ነው። በቀጣይ ቪዲዮ በምርጥ ሀሳብ እስክንመለስ ድረስ መልካም ጊዜ ይሁንላችሁ። ቴንክ ዩ ቬሪ ማች